በጫት ንግድ ላይ የተሰማራ ሰው ገንዘቡ በእስላም እንዴት ይታያል? ሐራም ይሆናል ወይ? አዎ ሐራም ይሆናል። ኸቢስ የሆነ ጤንነትን የሚጎዳ አቅልን የሚጎዳ ከዲን የሚያዘናጋ ነገር በሙሉ በዲናችን ሐራም ነው፣ ክልክል ነው። በእኛ ዲን ብቻም አይደለም፣ በነቢዩ ዲን ብቻም ሳይሆን ሁሉም ነቢያት የሚስማሙባቸው 5 አልضሩሪያቱል ኸምስ የሚባሉ ነገሮች አሉ። ከዚህ አንዱ ጤና ነው፣ አቅል ነው፣ ጤንነት ነው፣ ገንዘብ ነው፣ ዲን ነው፣ ዘር ነው። ጫትን የሚቅም የሚያስቅም አሁን ያልናቸው ነገሮች ላይ ሁሉ ይነካካል የሱ ችግር። ጫት አዘውትሮ የሚቅም ሰው የዘር ችግር ሁሉ ሊያስከትልበት ይችላል። የጤና የተለያዩ ችግሮችን ያስከትልበታል። አቅሉንም ጭምር በተወሰነ መልኩ ሊያዛባ ይችላል። አብዝተው ሲቅሙ ሲመረቅኑ የሚናገሩትንም አያውቋል፣ ያሉበትንም አያውቋል። የሌሊቱ 8 ሰዓት የቀኑ 8 ሰዓት መስሏቸው ማይደረግን የሚያደርጓል። ሀገራችን ላይ የአእምሮ ህሙማን ሆስፒታሎች ላይ ብዙዎቹ እዚያ የመግባታቸው አንዱ ሰበብ ጫት እንደሆነ የጫቱ ሰዎች ራሳቸው ይናገራል። ከዛልክ ጥርስ ላይ ሌላ ሰውነት ላይ የሚያደርሰው ጉዳት እነዚህ በሙሉ ተደማምረው ጫትን ሐራም ያደርጋሉ። ከዛ በተጨማሪ ፉቃሃዎች የጠቀሷቸው ሌሎች ደሊሎች አሉ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ኩሊ ሙስኪሪን ወሙፍቲሪን የሚል ሐዲስ አለ ከኡሙ ሰለማ የተዘገበ። ነብዩ ሰለላሁ ዐለይሂ ወሰለም አስካሪ ደንዘዝ ፈዘዝ የሚያደርግን ነገር ሁሉ ከልክለዋል የሚል። ስለዚህ ይሄ በዚህ መልኩ ጉዳት ያለውን ነገር ሸጦ ገንዘቡን ማግኘት ሐራም ነው። አላህ አንድ ነገር ሐራም ካረገ የሱን ዋጋም በሱ የሚገኝን ገንዘብም ሐራም ያደርጋል የሚል ሸሪዓ ነው ያለን። አላህ ጠይባትን ንጹህ ነገር ሐላል አድርጎልናል። ነቢይን ሲልካቸው ጠይባትን ንጹህ ጠቃሚ ነገሮችን ሐላል የሚያደርግ ቆሻሻ ጎጂ የሆኑ ነገሮችን ሐራም የሚያደርግ ነቢይ ልኬላቸዋለሁ ብሏል። ጫት የት ነው ያለው? ከሚያምሩ ከሚማርኩ ጥሩ ማዛ ካላቸው ነው አይደል? ቤተሰብን እያናጋ ነው፣ ሀገርን እየጎዳ ነው። በአግባቡ ልብሱን መልበስ ያልቻለ በየቀኑ የ300 የ200 ብር ጫት ብብቱ ላይ ታቅፎ በአንድ እጁ ለስላሳ ይዞ መርዝ ሊበላ ይሄዳል። በይነማ እስቲ በየቀኑ 20 ብር ሰደቃ ስጥ ቢሉት ጭንቅላቱን ይዛል። ወንዱ ይሄን ሲሰራ ያስጠላል። ሴት እዚህ ውስጥ ስትገባ እጅግ በጣም ያስጠላል። ማክሰኞና ሐሙስ እሁድ ቁጭ ብላ መቃም ከወንድ ጋር ተቀላቅላ ይሄን ማድረግ እጅግ በጣም ያሳዝናል። የሙስሊም ሴት ባህሪ አይደለም፣ የወንድም ባህሪ አይደለም። ሴት ላይ ሲሆን ይበልጥ ያስጠላል። ብዙ ጠይባት የሆኑ የሚያምሩ ደስ የሚሉ የሚገነቡ ነገሮች አሉ። ብሉ ነው የምንለው። ሙዝ ብሉ፣ ብርቱካን ብሉ፣ ማንጎ ብሉ፣ ጠይባት ናቸው። አልሐምዱሊላህ ያለን የተደሰተን ነው የምንበላው። ለራሱ የ100 ብር የ200 ብር የ150 ብር ይዞ ይመጣል። ልጆቹ አሁን የጠቀስናቸው አይነት ፍሩቶች ያማሯቸው በሳምንት አንዴ እንኳን ይዞ አይመጣም። አቅል ማሳት አለ ከዚህ በላይ። እሱ ለብቻው የ100 ብር የ200 ብር ይዞ እየመጣ 2 ኪሎ 1 ኪሎ ሙዝ ብርቱካን ይዞ በየቀኑ ና ቢባል አያደርገው። የለኝም አቅም ይላል። ጫት አእምሮ እንደሚያዛባ አንዱ ደሊል ይሄ ነው። ጫት የሚቅም ሰው የሚያወጣውን ወጪ ያውቃል። ማውጣት ያለበት ቦታ ላይ አያወጣም፣ ማውጣት የሌለበት ቦታ ላይ ያወጣል። ስለዚህ እንዲህ አይነት ጉዳትን ችግርን የሚያስከትል ነገር ነዓም ክልክል ነው።